ከሸራኛ ጠብቀን አንቺ ምቀኛ ገና ባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔማ ማዝናሽ ነኝ ለሁለት እግር ዶሮም ቀናው ያጣብዝ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣብዝ ያወራል። እኔማ ማዝናሽ ተንቀያለሁ። በገዝቼ ካልመጣው ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዙታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይበለኝ። እኔም ብሎ ባለበት ወደ ሊድ አረ ወንድሜ የኛ ባለበግ የታል በጉ? አቤት አልገንዝም። እባክህ እናገንዘው። ኧረ ወዳጄ እባክህ ገንዝልኝ። ኧረ እባክህ አልገንዝም። አጎትሽ ነው ያገባኝ። ተርፈ ስጋ እንጂ ኃጢአት አልተሸከመ። ምን አለ በሞተ ሰው ይቀልራል እንዴ? በሞተ ሰው ስሚ፣ ሰውዬው እኮ ከነልምቡ ከነሸለፈቱ እኮ ነው ያለው አይደል እንዴ? ይሄን ያክል ሰውዬ ምድር ላይ እና አመት የቆየ ሰውዬ ሳታስገርዙት የሚደረገውን ሁሉ እናደርጋለን። ምንም ይኸውልሽ፣ ቅርብ ጊዜ አመት ከ6 ወር ህፃን ልጅ ጋር እንቻለሁ ተገርዞ ነበር። ያልተገረዘ ሰው አጎታችሁ ስጋ ማለት እኮ ነው አይደል እንዴ? እሺ ገንዝልን። እኔ ሙያ አይፈቅድም እንዴ? ሙያ አይፈቅድም። ወይም ዋጋ ታስተካክላላችሁ። በታስተካክሉ ከሆነ አይደል? የገነዛው ሌላ ነው። ለገረዛው ብቻ ለሚገረዝበት 50 ሺህ ብር ትከፍላለህ። እንዴ ምን ማለት ነው እንዴ? ምን ማለት ነው? ቀንስልን። ሰማ፣ እዚች ምድር ላይ በሌንሰን ማንዴላ እድሜ ልክ የኖረ ሰውዬ የአዋቂ ስጋ ይደድራል እንዴ? የአዋቂ ስጋ የአዋቂ ኮፈን ማውለቅ ቀላል አይደለም። 50 ሺህ ብር ይመቻቻል አይመቻች? ምንም አልቀንስም። 50 ሺህ ብር ይመቻል አይመቻች? አልቀንስም። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል እንዴ? ተግባራዊ ሆኗል። አረ ዛሬ ቀጠሮ ነበረኝ። መታወቂያ ነው። አንቺ ዛሬ መታወቂያ ተቀጥሬ አይደል እንዴ? የለም መታወቂያ ዛሬ። ምን ማለት ነው? ለምንድን ነው የሌለው? ቀጥሮኝ እኮ ነው። የለም ስም ጽፋል? አዎ ጽፌያለሁ። የለም ስም አልደረሰኝም እኔ ጋር። ዞር በል ሰዓት አልፏል ዛሬ። የለም ገና 8 ሰዓት አንዴ 8 ተኩል ተመለስ ስራ። አረ ምንድን ነው እንዴ? ብትይዛል ላውጣ ነው ገና። የለም ዛሬ ዞር በል ወንድሜ አይታ አትለፈኝ እባክህ። ሚስቴ አረብ ሀገር ሄዳ በጥላው ሄዳ ነው። ገና 4 ወሩ ነው ጥላብኝ ሄዳ ነው። ፋፍቶ ነው አፋጥሩ ምግብ ነበር ባባ። ወይኔ ተቸገርኩ ወንድሜ። ወንድ ልጅ አይጣ አይታል ለብድ ነው ኮንት እና የእናቱ መስሎት እኮ ነው። የእናቱ መስሎት እኮ ነው። ኧረ እባክህ ወንድሜ እንደዚህ እና ታፈች ብለ ምን አባን አራተው አው ግን ተመታተን ጥርሳችን ከሚፈስ የጥሱ ብስ ቃብ እናስገባ ይቻላል። አብሽር ነው ያገሬ ልጅ ሄሎ፣ ጤና ይስጥልኝ። ከፀሐይ ወታ ገባሽ ባንክ ሰላም ነኝ። ምን ልታዘዝ? እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ባለፈው ሳምንት ሲቪ አስገብቼ ነበርና እንደውላለን ብላችሁ አልደወላችሁም። እንዴት ሆነ ብዬ ለመጠየቅ ነበር። ስም ማን ልበል? በረከት። እሺ በረከት፣ ባለፈው ሳምንት ነው ሲቪ ያስገባኸው? አዎ። ኦኬ፣ እያየነው ነው። ሪቪው አድርገን ስንጨርስ እስከ 1 ወር እንደውላለን። ይኸውልሽ እኔ 3 ወር ሆኖኛል። 1 ሳምንት ያልኩት አውቄ ነው። አልደወላችሁልኝም እስካሁን። ከ3 እስከ 6 ወር ይቆያል። 1 አመት ሆኖኛል። ውጤትህ የወረደ ነው በረከት። ምን ሆነ ነው?
ከነ ክብር ብትሄድ አይሻልህም? ውጤት በጣም ወርዷል። ኮምፒውተር ላይ ቼክ ለማድረግ ራሱ ከ30 ሰከንድ በላይ ስክሮል አድርጌያለሁ ወደ ታች ወርዷል በጣም። የቅድመ አያቴ ጡት ነው ትዝ የሚለኝ። እንደዚህ ወረደ ነገር አይቻላውቅም። ለጉልበት ስራ ራሱ አይሆንም ውጤት። ምን ያህል ቢወርድ እንደሆነ አስበው እስቲ። በዚህ ውጤት ማድረግ የምችለው ነገር መስረቅና የታመመ ሰው መጠየቅ ብቻ ነው። 10 ጊዜ አትደውል፣ ማንም ሊቀጥር አይፈልግም። አትሆንም በቃ። ያለ ቦታ አትጣጣር፣ ለራስ ክብር ይኖር። ኦንላይን ባይሆን ያስገባው የቆሻሻ ማጠራቀሚያ ውስጥ ነበር የምወረውረው። ኮፒ ያረከው ካለ ወርውረውና ስራ አቅልልልን። ቺፕስ እንኳን መጠቅለል አይገባውም ይሄን ውጤት በያዘ ወረቀት። እስቲ ጦርነት የለም እንዴ? ለምን አዘምትም? ሂድ ተዋጋ። እኛ ጋር አትደውል በቃ። ደደብ ብዬ እንኳን አጓጉል ተስፋ እንዳልሰጠ ራሱ ተሳቀኩኝ እኔ። አትደውል በቃ። ለተማሪ 0 አይሰጥም የሚሉት ነገር እኮ ነው እኛ ላይ ስራ እየደራረበብን ያለው። ኔጌቲቭ ነበር የሚያስፈልግህ አንተ። በህይወት የሌለ ሰው ብንቀጥር አይሻለንም እንዴ? ቢያንስ 10 ጊዜ እየደወሉ አይነዘንዙንም እንዴ? እነሱ በቃ ውጤት የለም ወድቋል። የተማርክበት ወንበርና ጠረጴዛ ሲቪ ቢያስገቡ ለነሱ ነው ቅድሚያ የምንሰጠው። አትሆንም በቃ። ተስፋ ቁረጥ። ለራስህ ስትል ብቻ ሳይሆን ለሰው ልጅ ዘር በሙሉ። ይመጣል ይጠይቃል። በበር ላይ ነው የሚቆመው። ሲጀመር አይገባም። መጀመሪያ በበር ላይ ነው የሚቆመው። እንዲህ ያውላችሁ እግዚአብሔር ይመስገን። በየአይነቱ አለ። አዎ አለ። ስንት አይነት ነው? በየአይነቱ አለ። አዎ አለ። ስንት አይነት ነው? አተፋፈኒ ነው ጉረሽ ይሆናል። ስንት አይነት ነው? 5 አይነት። ምን አይነት? ጎመን፣ ድንች፣ ክክ፣ ምስር፣ ሽሮ። ሽሮ አትጥቀሰው። ኧረ ላሽ ኧረ በእናትህ እችት ያስጠላለች። አቤት ስለምንድን ነው? ስንት ነው? 35 እዝጎ እንደው እናንተ ሳሳሰሩ ደንበኛ ሲበዛላችሁ አላችሁ ነገር ገፋፋ ነው የምትዙት ይላል። አይ ኖሯል እዛ እንዴ ወላዳ ድንቹና ጎመን ሞቅ አድርገው ይላል። ይበላል። ሻይ ያዛል። ሻይ አለ? አዎ አለ። እስቲ ቅዳው ስኳሩን ሞቅ አድርገው ቅዳው ይላል። እና ሻይ እንደ ከተማ ሰው ይኸውልህ ሻይ እዚህ ጋር ማለት እንዴ አጉድለ ነው በጣም ብዙ ጊዜ ከተማ ላይ እንደዚህ ሁሉ ነው አይተማ ሞላው ይላል። ይሞላል ማለት ነው። ይጠቀማል። በማግስቱ ሄደ በልቶ ከፍሎ ሄደ። በማግስቱ ሲመጣ ድጋሚ ነው በየአይነቱ የሚጠይቅ ድጋሚ ማለት ነው። አሁን ስንት አይነት? ዛሬ 4 ነው ትላለህ ማለት ነው። ዛሬ 4 አይነት ነው ያለው። ምኑ ነው የሌለው? ድንቹ። አይ ስንት ነው ያዋጋውን ማለት ነው። ድንቹ ጎሎ 35 ዋናው ብሮቲኑ እኮ ድንቹ ላይ ነው ያለው። አንደኛ ባሪያ ነው። ና እስኪ አንተ ምንድን ነው ያዝከው? ድረስኝ ቆርጣል። ኧረ ቆሻሻ እኮ ነው። ቢሆንስ ውሰዱት። እሺ እሱን ተውና ወይ 100 ሺህ ብር ታቀብላለህ ወይ ሱቁን እናሽጓለን። ወይ ሱቁን እናሽጓለን 100 ሺህ ብር እንዳትተፋ። ለምን? ደረሰኝ ቆርጣል። ኧረ በስመ አብ እንዳታማትብ። ለምን? ደረሰኝ ያስፈልጋል። ቆርጣል። ኧረ እንዳትጮህ። ለምን? ደረሰኝ ቆርጣል። ኧረ ወንድሜ ሚስት እርጉዝ ናት። በእናትህ ጭራሽ እንዴ! ሚስትህን ሳስረግዛት ደረሰኝ ቆርጣል።
አረጋው ሰደው እሺ ችግር የለውም ሰፈር ነኝ እንገናኛለን ስለፈጣሪ ብለህ እርዳኝ አቅመ ደካማ ነኝ ልጄ አቦች እግዚአብሔር ይስጥልን አሜን እኚህ ሴትዮ ሊያስቀጽፉኝ ነው እንዴ ኧረ ያለኝ ልስጣቸው ማዘር እንኩ አምጣው አንተስ ጨክነህብኝ ነበር ፈጣሪ ሰጠኝ እንጂ ጌታ አባቱ እንደዛሬማ ደስ ብሎኛል ተነስ ከፊት ለፊቴ አረ ምን አረኩ ራፍ ይሄ ኳስ ይቅርብህ ብያል ሸመገልኩም ጊዜ ተብሪ እንኳን አሁንም ትጨቅጭ ለምን ወገብክል ትቆይልም ለኔ ሲል እንደው ግራጅ ሆነብኝ እንጂ ቀኝ እጅማ ቢሆን የሚያጎርስህም አታገኝም ነበር እንደዚህ አየው ምግብ ነው መታሰብ ያልተሰበረ እጅ ማማሩን እይ እኔ ነኝ እንግዲህ ይኸውልህ እንዲህ እንዳልመታ ቆሻሻ እዚህ ቤት እንዳላይ ውልቅ ብለህ ወጣልኝ ከቤቴ እንኳን ታመህም በቁምህም ጤነኛም ሆነ በጣም ነው ያስጠላኸኝ ቆይ ሽሽ ብያለሁ ከዚህ ቤት እንዳላይ ኋላ የቆሻሻ የሆነ ልጅ እንዲያስቸግረኝ